السلام عليكم ورحمة الله وبركاته ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ እኔ ደህና ነኝ። ጤና ሁሉ አፊያ ቤተሰብ ሰላም ናችሁ? እንዴት ናችሁ? ስራ ሁሉ ጤና? እኔ ጋር ደህና ነው፣ ሁሉ አማን ነው። ዛሬ ሩዝ ከብሳ ነው የምንሰራው። ሁሉም ነገር ያዘጋጀ ነው። ይሄ የኢዳም ነው። ይሄ ደግሞ ለሩዝ ነው ማለት ነው። ቅመሞቹም እነዚህ ናቸው። የሚያስፈልገኝ ቅመም ሚክስ ማሳላ በአራት መሸከል ከሙን ጨው መልህ። ይሄ ደግሞ የከብሳ ስፔሻሊ ቅመም ነው። ከዛ ከሽንኩርት ቀጥሎ ጀዘር ወይ ደግሞ ካሮት እናስገባለን። ጀዘር ወይ ካሮት ማለት ነው። ማሲ እንዳቃጥልብሽ። ይሄ ድስት ግን ለመቅረጽ አይመችም፣ ትልቅ ነው። በደንጃና ፍልፍል ወይ ደግሞ ጋር በመቀጠል ቲማቲም ወይ ቶማቶ ማለት ነው። ባህራት መሸከል የማሳላ ሆኖ ሚክስ ነው። ሚክስ ይበቃም ነው ማለት ነው። ይሄ ደግሞ ከሙን ይሄ ደግሞ የከብሳ ስፔሻሊ ቅመም አድርገን እንመስላለን። ኢንሻአላህ ደስ ይላል። ዶሮ ገባ ማለት ነው። ቤተሰቦቼ እኔም እየተማርኩ ነው፣ እናንተም እያያችሁ ውሃ ምን ያህል ነው የምታረጊ? ዝም ብለሽ በተመን አይደለም يعني ያውቅበታል ብቻ አለቃ እንደዚህ አድርጌ ነው። ውሃው እንደዚህ ከሆነ ይበቃል ያስባል። ጠይብሽ ከ10 ደቂቃ በኋላ እናጠፋለን። ሩዝ ደግሞ አጥበን እንደዚህ በሙቅ ውሃ አድርገን እናስቀምጣለን ማለት ነው። ከዛ ከትንሽ ደቂቃ በኋላ ሩዙን እንከታለን ማለት ነው። ከዛ ከ10 ደቂቃ በኋላ እጃችን እያወጣን ነው። ይህ ዘይት ስልኬ ዘይት ውስጥ ብቻ
አሁን ሩዝ አስገብተናል። 10 ደቂቃ እንጠብቃለን። ቪዛ ደግሞ እንጠብሳለን። ከፈለጋችሁ ከታች ምንድነው የሚባለው ፎርም ውስጥ ማስገባት ትችላላችሁ። እኛ ግን ስለቸኮል በዚህ እየጠበስን ነው። ቤተሰቦች እንደዚህ ከለሩ ይቀየራል፣ በዘይትም ይቻላል ማለት ነው። እና ሰብስክራይብ ሼር እያረጋችሁልኝ ሰብስክራይቤን አሳድጉልኝ ቤተሰቦቼ፣ ከሀገር ውጭም ከሀገር ውስጥም ያላችሁ። እኔም እንደሰው ሰርቼ ሊለወጥ ስደተኛ እህታችሁ ነኝ። ወንድሞቼ እህቶቼ ሰብስክራይብ አሳድጉልኝ ይላችኋለሁ። ይሄ ደግሞ ይዳም ነው ግን ሁሉ ነገር የለውም። ግን እንዲሁ ራሱ ያምራል። ሁለት አይነት ብቻ ሆኖ እንዴት እንደሚያምር ዳሉ ማሻአላ በሉት። ኮሜንት ላይ አስተያየት እንፈልጋለን ቤተሰቦቼ፣ አስተያየት ስጡን። ሲወጣ እንደዚህ እያወጣን ነው። ይሄ ከለሩ በራሱ ይቀየራል። ቤተሰቦቼ መጨረሻው ሩዙ ይሄ ነው የሚፈልጉት። ሩዙ ይሄ ነው እላችኋለሁ። ሰብስክራይብ አድርጉኝ፣ ሼር ላይክ አድርጉልኝ፣ ሰብስክራይቤን አሳድጉልኝ እላችኋለሁ ቤተሰቦቼ። ቻው ባይ ባይ።